እንዴት ናችሁ? ሰላም 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 ሰላም። ዛሬም በብዙ ቪዲዮዎች ተመልሰን መጥተናል። ዛሬ ደግሞ የሚገርም ቪዲዮዎች ተዘጋጅቷል እና በሱ ነው ሪያክት የምናደርገው። ገና ሳምንታችን ማለት ሁለት ሳምንት ነው፣ ግን 100 ሰብስክራይብ ብቻ 107 ነው 100 ሰብስክራይብ ብቻ ነው ያለው እና ሰብስክራይብ አድርጉኝ እባካችሁ፣ በእናታችሁ ሰብስክራይብ አድርጉኝ፣ በቃ አበረታቱኝ። ላይክ ሼር ማድረጋችሁን አትርሱ። ሰብስክራይብ አድርጉ እባካችሁ። ሰብስክራይብ እያደረጋችሁ አይደለም። በአንድ ወር ውስጥ 1000 መግባት አለብን እና ሰብስክራይብ ማድረግ አለባችሁ። አግዙኝ። የዛሬ የተዘጋጁልኝ ቪዲዮዎች አሉ። በእነሱ ሪያክት እናደርጋለን እና ወደ ቪዲዮአችን ጋይስ። ብር አለው ከተባለ በቃ የማይደረግ ነገር የለም ማለት ነው። እንደዚህ አይነት ቻሌንጅ ከተጀመረ ቆይቷል እና ዛሬም ሌላ ቻሌንጅ መጥቷል። እስቲ ይሄኛውን ቪዲዮ ደግሞ አሳይቻችሁ ልመለስና የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ እና ምንድነው ቻሌንጁ? ሸኹን የማያውቅ ሰው የለምና ሼክ አላሙዲን አባትህን በጠረባ ልበለው እና አባትህ ልሁን ቢልህስ ለውና አባትህ ልሁን ቢሉህስ ጉድ እኮ ነው። ፋዘር ራሱ አያቴን በጠረባ ይላል። እምቢ ብል ራሱ አባቴ ይጠርበኛል። ወራካሮ ታዲያ እኔ ወደ አባቴ ሲሄድ ልጅን መንገድ ላይ አግኝቼው ተፋጠናል። አረታውኝ አንተም ትቀምሳታለህ። ምን አባት ፋዘር ራሱን በራሱ ይጠርብ ነበር። ከዛ ልጅ ነው የሚባለው። ነፂ የሆነ ነገር ልነግርሽ ብዬ እኮ አይ ማለቴ ኑሮ ምናምን ተመችቶሻል። ድምጿ የድመት ነው የሚመስለው። ሁሌ ግን ቆንጆ እንደሆንሽ ልነግርሽና ማለት ነው። ትወጋለች። ኧረ እኮ በቃ እንደማፈቅርሽ ልነግርሽ እኮ ነው። ኧረ በቃ እና ሳቢ ነገር ተመቻችኛ። ኢማጂን እንዴት እንደሚያቃጥላችሁ። የፉድ ኢንጂነሪንግ ተማሪዎች ካላችሁ አለን ስለናንተ ስለ ፉድ ኢንጂነሪንግ የማታውቁ ሰዎች የምግብ ምህንድስና ማለት ነው። ለማንኛውም ቪዲዮ ላይ እንመለስና የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ እና ቪዲዮ ምንድነው የሚለው? ፉድ ኢንጂነሪንግ የሚማረው ጀለስ አዝኖ ምን ነው ስለው ቀይ ወጥ አስተማሪ ጠመደኝ። ቆሎ በኪስ ይዘህ አጤሬራ ነው ብሎ ሲፈርም ኢንተርንሺፕ ብለው ለቅሶ ቤት ምስር ለቀማ ሲልኩ ወራካሎ አረ ይኸው ጠምዶኝ ቀይ ስር ባልጫ ስራ እያለኝ አስባችሁታል? ቀይ ስር ባልጫ የማይሆን ነገር ነው። ቀይ ስር ባልጫ ለማውጣት ባለፈው ስኮርጅ ይዞኝ ቁሌቱ ላይ ፈረመብኝ። ቁሌቱ አስበው
ሁይዝ ብለው መሳስ ያስር ስታሳዝን እንደዚህ ከሆነ ላይፋችሁ አረ ኮሜንት አረ ጀለስ አሳይመንቱን በላብኝ ወላጋሎ አሳይመንት ብለ ምግብ በሳኒ ዝዝጎል አረ እሱ አስተማሪ ጀለስን ሲኮርጅ ይዞት እኮ እንጀራውን ቀዳደደበት ጋይስ ባለፈው የሥራ አለቃችሁን በጥፊ በሉና 1 ሚሊዮን ብር ይሰጣችኋል በተባለው ቻሌንጅ ብዙ ሰው ስራ አጥቷል። ዛሬ ደግሞ ይሄ ቻሌንጅ ራሱ በጓደኛ መጥቷል። ጓደኛችሁ ይሸጣችኋል ወይስ አይሸጣችሁም? ለማንኛውም ያንን ጓደኛችሁን ኮሜንት ሴክሽን ላይ ጠብቁት። ቪዲዮ አብረንና ኮሜንት እናነባለን። ቪዲዮም የሚለው ሳትዋሹ መልሱልኝ። አንድ ሰው መጥቶ 5 ሚሊዮን ብር ልክፈላችሁና ጓደኛችሁን ሽጡልኝ ቢላችሁ ምን ትላላችሁ ነው የሚለው። አረ ኢምፖስት ነው ከሰማ ይጠፋብኛል። በጓደኛዬማ አልደራደርም። ባልከዋገው እደራደራለሁ ነው። የምን ሰው ክፉ ማድረግ ነው? በነፃው ሰደው ለማትሰጡን ነገር ኃጢአት አታስገቡን እኮ። ለማንኛውም ለውስጥ መስመር እንገ ዞርና ያ አላህ በብዛት ተረከባላችሁ። እንደዛ ብሩ ይጨምራል። በኮንቴነር አምጥቶ ሊያስረክባችሁ ገድዬ ነው ወይስ ባካል? ከዛስ ከማን ጋር ብሩ ላጠፋው ነው? ምን ይሰራል? ምስኪን ነው ወላሂ። እንደዚህ ስለ ኢትዮጵያ መቀየር፣ ስለ አዲስ አበባ እድገት የተገረመ አንድ ፈረንጅ አለ። እስቲ ቪዲዮን አይተን እና የሚያስቅ ኮሜንት እናነባለን። እንግሊዘኛው እንዳያሳስባችሁ በኔ ጣሉ። እኔን ፊክስ ማድረግ Bro, can someone please tell me why this whole entire time I thought all of Ethiopia looked like this? But bro, I just literally saw a video of what Ethiopia actually looks like. There is no way, bro. Somebody tell me this is fake. Someone tell me this is not real. I'm starting to think we're the third world country, bro. Let me show you. Jerusalem, Israel. What the Someone tell me that was not real, bro. Tell me that was fake. እሺ ያለው ነገር ጠቅላላ ሲደረግ ኢትዮጵያ ሲባል መጀመሪያ ላይ ጭንቅላቴ ላይ የሚመጣው መጀመሪያ ላይ ያሳየው ምስል ላይ ያለው አይነት ኢሜጅ ላይክ ጎጆ ቤቱ ምናምን በጣም ደሃ ማን ነው ፍጹም ደሃ የሚባለው እና ግን ኢትዮጵያ ሪሏ አሁን ይሄን ነው ትመስላለች እንዴ ተባለ ያለው ላይክ ማመን አልቻለም። የሆነ ሰው ውሸት ነው ይበለኝ ይሄን ነገር አላምንም ነው እያለ ያለው ትርጉም በማረፍ ወደ ኮሜንታችን እንሂድ። ታንክስ ዲስ ኢዝ ኢትዮጵያ የመላጣ ልጅ ችግራችንን እኛ ነን የምናውቀው።
ውስጡን ለቄስ እስቲ በእንግሊዘኛ በሉልኝ። ሪፕሌይ ላይ ገባና ደግሞ ኢንሳይድ ፎር ዘ ፖፕ ያው ለመተጋገዝ ያክል ይፈጣሪል። I love Ethiopia from America። እንዳታስፈቅዱ ዝም ብላችሁ ላይ ከርኩ ወይኔ ኮሜንት ገዳይ ናቸው ነጃች ጋይስ። እኔ አዲስ አበባ ውስጥ አንድ ግራ የሚገባኝ ነገር አለ። ታክሲዎች አንድ ሰው ትርፍ ጫናችሁ ተብለው 1500 ብር ይከፍላሉ። ባስ ውስጥ ግን ይሄ ሁሉ ህዝብ እንደቆሎ እንደዚህ ላይ በላይ ተደራርቦ ሲሄድ ማንም ቼክ የሚያደርገው ሰው የለም። እስቲ ይሄን አጫጫን አሳይቻችሁ ልመለስና የሚያስ ኮሜንት እናነባለን። የትም እንዳትሄዱ። እንዲህ ኑረክ የአዲስ አበባ ልጅ ምን ብለክ የክፍለ ሀገር ልጅ ላይ ሙት ይዛለካ በክፍለ ሀገር ልጅነት የተሸማቀቀ ብዙ በደል ሲጀመር አሁን ነው እንደዚህ ሰው የበዛው መሰለኝ። ያ አሁን ነው እንደዚህ ሰው ተቀጣቃኝ እንጂ በፊት እኔ ትዝ አይለኝም እንደዚህ ሰው ተቀጣጣው ሲሄድ። ባሱ አሜሪካ ነው የሚሄደው በለሽ። ቀጥታ ያለ ጥያቄ ገነትም ያስገባ ነው። ደሞ እኮ መኪና የሌለው እንዳናገባ ይላል። እዚህ ጋፍተሽ ላብላብ ብለሽ ይይነሽ ሄራ አይደለም። ከሜክሲኮ ጃሞ ነው የሚሄደው። ስንት ነፍስ ራሱ በተራ በተራ አገባብዛችሁ ፍቅራችንን ያብዛልን። ነው ለምን እያወራችሁ አንድ ላይ በእግራችሁ አትሄዱ? ቆንጆ አስተምሮ ነገራችን ላይ እየተተዋወቃችሁ ዘንድሮ ሲኦል መውረጃችን በቲክቶክ በኩል ሆኗል። እሺ ሊያስቀጽፉ ፖርታስ ተስተል እናንተም እንዳሰበልኝ ሰው በየቦታው ወይሪዝ ማሩፍ የት ነህ እያላችሁ እስቲ ለማንኛውም የቪዲዮ አይተን እንመለስና አንድ ገብተን ኮሜንት እናነባለን። የትም እንዳትሄዱ። የሸዋ አበባ እባክህ ወንድሜ በመነጽር ግባ። ሸዋ እያልክ ወሎ ታያለህ እንዴ? ፌስቡክ ላይ ለቀቅኩ ብለህ ቲክቶክ ላይ ለቀቅኩ። ጠቅላይ ሚኒስተር ቢሆን ኢትዮጵያ አንድቶ ሱዳን እንላለን። አሉቦቦ ወላጋሎ እዚህ ጋር ነን። ሳት ኮርጅ ራሱ ኮርጃ ብሎ ነው የሚፈርምብህ አስተማሪ። ንቀት ነው እያየህን ማትዘፍን። እስካሁን ድረስ እኔ ቪዲዮስ ማለት ሪያክት እንግዲህ 4-5 ቪዲዮ ሪያክት አድርጌያለሁ፣ ግን እንደዚህ ስቄ አላውቅም። መታን ያልኩት እግዚአብሔርን ይመጭቅ ከሶንጎ የየ ሞባይል ላይ በቃ አንተ ነህ ያለው። ጋይስ ስፖርት መስራት እኮ ጥሩ ነው፣ ግን አንዳንድ አሰራር ቢቀርስ
ሊቀርስ የሚያስብል አሰራር አለ እና እስቲ ለማንኛውም ይሄን ቪዲዮ ሰጅቻችሁ ልመለስ እና ከዛ ኮሜንት እናነባለን። ምንድነው የሚባለው ይሄ አሰራር? የሰው ልጅ ፈረሰኛ እንዳለ አረጋግጥ። መቋደሻ ራስ ለህሊና ነው እንደምሰራ ቲክቶክ ከጀመርክ አይቀር ስድቡን ቻል እንድታረግ የቅስም መምሰል ወራጋሎ ሳምባ ነው እንደምሰራ በዚህ ከቀጠልክ እጅህ ሳይሆን ጉበትህ ነው የሚያብጠው። ወይ ሁዲኒ ያመመኝ ነው እግዚአብሔር በሰቁላጥ ነው ብለው ሆድህ ደረትህ ላይ ምን ይሰራል? ወረድ ችግርን መንግስት አይላል በለ ጋይስ የዛሬ ቪዲዮአችን በጣም ነው በቃ እኔ ተዝናናሁበት። ያው የዛ የልጁ ኮሜንት ነው ዛሬ አንድ ቪዲዮ ብቻ ነው እንጂ ሙሉን የሱ ነበረ እና ግን በጣም ያበደ ቪዲዮ ነው። እኔ ተመችቶኛል። እናንተም ይመቻችኋል። ላይመቻችሁ አይችልም። ሰብስክራይብ አርጉ፣ ሼር አርጉ፣ ኮፒ ሊንክ በደንብ አርጉ፣ ሰፖርት አርጉኝ እና እወዳችኋለሁ። ባይ